አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? ደህና ናቸው ይላችሁ። ዛሬ ገጠር ነው ያለሁት። ስንዴ ያያችሁት እየታጨደ ነው። ስንዴ እየታጨደ እናላችኋለሁ። ስንዴ እየታጨደ ነው ይላችሁ። አምረም እንግዲህ ደህና የሆነ ሰው ይውላችሁ ቡቃያ አፍርቶ ይውላችሁ እየታጨደ ነው ስንዴ። ገጠር ነኝ። ያው እንግዲህ ባቄላ እያጨድኩ እንዳላሳያችሁ ሰዓቱ ሄደብኝ። ቀንም ፀሐይ ሆነ ቤተሰቦች እና ይኸው ስንዴ እየታጨደ እርመ በዳ ሆኗል። አንዴ አላችኋለሁ። አዝመራ እየገባ ነው። እየታጨደ ማለት ነው። አስተፍሩ አዝመራ እየታጨደ ስንዴው ማለት ነው። እና እንግዲህ ይኸውላችሁ የኛ ሀገር የጧጣይ ናት። ቶሎ ብሎ ነው አዝመራ የሚደርሰው። አሁን ስንዴውን ሳታበቁ ጤፉ ይደርሳል ማለት ነው። እና ይኸውላችሁ ይህን ይመስላል ጋራ ተራራው ሸንተረሩ እላችኋለሁ። እንግዲህ ኢትዮጵያ ሀገራችሁ አሳየን። የግብርናም ማየት እንፈልጋለን ብላችሁኛል ውድ ቤተሰቦቼ። እንግዲህ ይኸውላችሁ የግብርናውም እየሰራው ደግሞ አሳያችኋለሁ ማለት ነው። አቀበት አላት ትንሽና ተዝ ተነስቼ አቀበት ግን አለው። እናማ ይሄን የመሰለ እንግዲህ የኛ ሀገር ይችን ትመስላል ማለት ነው። ይኸውላችሁ አዝመራው ማለት ነው። ስንዴው እናቴ የታጨደ ይኸውላችሁ ስንዴው እና ስንዴው ይሄን ይመስላል። ይኸውላችሁ ልክም አለኝ። ይኸውላችሁ ስንዴው በጣም ያምራል። አዝመራ ሁሉ ይኸውላችሁ እንግዲህ ላሳያችሁ እስቲ ጋራ ሸንተረሩን ጋራ ሸንተረሩን ላሳያችሁ። ይኸውላችሁ እና ይህን ይመስላል ማለት ነው አዝመራው። እናምርም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? ደህና ናቸው ይላችሁ። ዛሬ ገጠር ነው ያለሁት። ስንዴ ያያችሁት እየታጨደ ነው። ስንዴ እየታጨደ እናላችኋለሁ። ስንዴ እየታጨደ ነው ይኸውላችሁ። አምረም እንግዲህ ደህና የሆነ ሰው ይኸውላችሁ ቡቃያ አፍርቶ ይኸውላችሁ እየታጨደ ነው ስንዴ። ገጠር ነኝ። ያው እንግዲህ
ባቄላ እያጨድኩ እንዳላሳያችሁ ሰዓቱ ሄደብኝ። ቀንም ፀሐይ ሆነ። ቤተሰቦች እና ይኸው ስንዴ እየታጨደ እርመ በዳ ሆኗል። አንዴ አላችኋለሁ አዝመራ እየገባ ነው። እየታጨደ ማለት ነው። አስተፍሩ አዝመራ እየታጨደ ስንዴ ማለት ነው። እና እንግዲህ ይኸውላችሁ የኛ ሀገር የጧጣይ ናት። ቶሎ ብሎ ነው አዝመራ የሚደርሰው። አሁን ስንዴውን ሳታበቁ ጤፉ ይደርሳል ማለት ነው። እና ይኸውላችሁ ይህን ይመስላል ጋራ ተራራው ሸንተረሩ እላችኋለሁ። እንግዲህ ኢትዮጵያ ሀገራችሁ አሳየን። የግብርናም ማየት እንፈልጋለን ብላችሁኛል ውድ ቤተሰቦቼ። እንግዲህ ይኸውላችሁ የግብርናውም እየሰራው ደግሞ አሳያችኋለሁ ማለት ነው። አቀበት አላት ትንሽና ተዚህ ተነስቼ አቀበት ግን አለው። እናማ ይሄን የመሰለ እንግዲህ የኛ ሀገር ይችን ትመስላል ማለት ነው። ይኸውላችሁ አዝመራው ማለት ነው። ስንዴው እናቴ የታጨደ ይኸውላችሁ ስንዴው እና ስንዴው ይሄን ይኸውላችሁ ድክም አለኝ። ይኸውላችሁ ስንዴው በጣም ያምራል። አዝመራ ሁሉ ይኸውላችሁ እንግዲህ ላሳያችሁ እስቲ ጋራ ሸንተረር ጋራ ሸንተረር ላሳያችሁ። ይኸውላችሁ እና ይህን ይመስላል ማለት ነው አዝመራው። እናምርም እላችኋለሁ። እንግዲህ ይህን ይመስላል ማለት ነው አዝመራው። ያው እንግዲህ ሀገራችን ማስታወስ ለምትፈልጉ ይህ የምታዩት ጋራ ይሄ ወደዛ የሚታየው ጋራ ሸንተረሩ ለሚ ይባላል። ፊት ለፊት የሚታየው ጋራ ማለት ነው። እታች ያለው ደግሞ መጨታ ይባላል። እታች ዝቅ ብሎ ደግሞ ሌንጮ ይታያል። ከዛ ስር ምርጋጅ ይታያል። ያው እንዲህ እያለ ይሄ የምታዩት እዚህ ታይ ባህር ዛፉ የኛ መንደር ነው። የተወለድኩባት ሰፈሬ ያቻል እና ይሄን ይመስላል እንግዲህ ይላችሁ አዝመራው ይሄን የመሰለ ነው። ቤተሰቦቼ ማለት ነው። አያምርም? እስዩት በጣም ያምራል። ያምራል። ና ፊት
እንዴት ነው እሱ ነገር? ቀላል ነው እንዴ? በል ኧረ እንግዲህ እኮ ነው እሸት አለው አገኛችሁ? መንገድ ላይ ነን። እናገኛለን ስባጃችን ራሳቸው ሲሉ ይሮጣሉ። አቤት ይሄ በዓል አቦግንቷል። የኛም እንደዚህ ጠርጓል። ኧረ ይገርም ነው። አሁን ይሄ ቦግነት ብሏል። ኧረ ተው ከዚህ በላይ የኛ ጠርቆ ቦግንቶ ባለ ግን ነፍስ አለው ከልቡ። ዘንድሮ ደግሞ አብዝተውታል። የሚገርምህ ባቄላ እናቴ በዚህ ነው ቶሎ ነገ ከመጣችሁ ነው ቶሎ ነገ በዚህ እና አደርሱም እንዴ? አይደርሱም። ቅዳሜ ልመጡ ነው። ቅዳሜ ልመጡ ነው። ታዲያ ጧት ቅዳሜ ልመጡ ነው ወይ ታዲያ? ይኸውላችሁ ባቄላ ከመጣችሁ ነገ በዙኑ ብላችኋለች እኮ ነው እኮ አልኩህ። በዝኑ ቶሎ ብላችኋለች። ስመጡ ነው ቶሎ በዚህ ብላለች ነው የምልሽ።